ሰላም የሚመጣ እኮ ዋጋ በመክፈል ነው። በየቢሮ ተቀምጦ ህዝብን በማስለቀስ ህዝብን በማሳዘን በሌብነት ሰላም አይመጣም። ጀግናው ቴዎድሮስ እኮ ጀግናው በላይ ዘለቀ ዘላለም ሲወሱ የሚኖሩ በባዶ እግራቸው እሾህ እየወጋቸው እንቅፋት እየመታቸው ደማቸው እየፈሰሰ ባቆዩት ታሪክ ነው። እምቢ ለሀገሬ ብለው እምቢ አሻፈሬ ብለው እምቢ ለሀገሬ። የአሁኑ ትውልድ ለምንድን ነው ቀበቶውን የፈታ? ክቡር ዶክተር፣ እውነት ለህዝቦት እውነት ለወገኖት ከቆሙ ከላይ አይደለም መቀመጥ ያለበት። ይውረዱ። መከራ ያለ ፈተና ያለ ስቃይ ያለ በየቀበሌው ነው። በኢትዮጵያ አምላክ በንጹህ ባንዲራውን በተጨማለቀች ሰው በንጹህ ባንዲራ አምላክ በየቀበሌው እየፈተሹ ይዩ። ችግር አለ። የበላይ ዘለቀ ክፍለ ከተማ በ71 በ72 ነው የተመሰረተ። አሁን ግን ሌሎች ቀበሌ ሰማይ ደርሰው እሱ ገና አለ እዚሁ በይዞታ ቦታ እየተሽመደመደ